ሰላም ሰላም የኢትዮ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱን የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን እንግሊዘኛ ሌተርስ ወይም ደግሞ እንግሊዘኛ ፊደላት የሚባሉትን ይዤላችሁ መጥቻለሁ። እንግዲህ ይህንን እስከ መጨረሻው ድረስ አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ እናንተ ይህንን ቪዲዮ እስከ መጨረሻው ድረስ በደንብ አድርጋችሁት ይህንን ቪዲዮ እስከ መጨረሻው በደንብ ካያችሁት በደንብ ይገባችኋል ማለት ነው። ማንበብ መቻል ካለም በተለው ማንበብ ይችላል፣ መጻፍ መቻል ካለም በተለው መጻፍ ይችላል ማለት ነው። እንግዲህ ይህንን ቪዲዮ እስከ መጨረሻው ድረስ በደንብ አሳያችኋለሁ። ተከታተሉኝ። እንግዲህ እንግሊዘኛ ሌተርስ ወይም ደግሞ እንግሊዘኛ ፊደላት የምንላቸው 26 እንግሊዘኛ ሌተርስ ወይም ደግሞ 26 ፊደላትን የያዙ ናቸው። እንግዲህ እነሱ ደግሞ በሁለት ይከፈላሉ። በሁለት የሚከፈሉት ምንድነው? ስሞል እንግሊዘኛ ሌተርስ ኤንድ ካፒታል እንግሊዘኛ ሌተርስ ተብለው በሁለት ይከፈላሉ። ይሄ ማለት ምንድነው? የእንግሊዘኛ ፊደላት በትንሹ እና የእንግሊዘኛ ፊደላት በትልቁ ተብለው በሁለት ይከፈላሉ ማለት ነው። እንግዲህ እዚህ ጋር የምታዩቸው የእንግሊዘኛ ፊደላት በትልቁም እዚህ መጀመሪያ ላይ ይገኛሉ። መጀመሪያ ላይ እስከ መጨረሻው ድረስ የእንግሊዘኛ ፊደላት በትንሹ ደግሞ ከቀጥሎ ከትልቁ ቀጥሎ ወይም ደግሞ ከካፒታል ሌተሩ ቀጥሎ ያሉት ናቸው ማለት ነው። እንግዲህ ለምሳሌ እዚህ ጋር ኤ እንላለን። ይቺ ካፒታል ናት ወይም ደግሞ በትልቁ ነው። እንግዲህ ይችኛዋ ኤ ደግሞ በስሞል ሌተር ወይም ደግሞ በትንሹ ነው ማለት ነው። ስለዚህ እስከ መጨረሻው ድረስ በዚህ መሰረት አሳያችኋለሁ። ተከታተሉኝ። እንግዲህ ኤ ቢ ሲ ዲ ኢ ኤፍ እንግዲህ እዚህ ጋር የምታያቸው ከኤ እስከ ኤፍ ናቸው። እንግዲህ እዚህ ጋር ምንድነው በአንድ አይነት ከለር ተጽፈዋል ማለት ነው። እንግዲህ እዚህ ጋር የምታያቸው ካፒታል ሌተርስ ኤንድ ስሞል ሌተርስ። እንግዲህ ካፒታል ሌተሮች መጀመሪያ ላይ ተቀምጠዋል እስከ መጨረሻው ድረስ፣ ስሞል ሌተሮች ደግሞ ቀጥለው ተቀምጠዋል ማለት ነው። ስለዚህ በዚህ መሰረት እስከ መጨረሻው አሳያችኋለሁ። ተከታተሉኝ። እንግዲህ ለአንዴና ለመጨረሻ ጊዜ እደግምላችኋለሁ። ኤ ቢ ሲ ዲ ኢ ኤፍ እንግዲህ ከኤ እስከ ኤፍ ያሉት እነዚህ ሲሆኑ ቀጣይ ያሉትን ደግሞ እስኪ እንያቸው። ጂ ኤች አይ ጄ ኬ ኤል እንግዲህ እነዚህን በተመሳሳይ እንደለኞቹ ከመጀመሪያ ካፒታል ሌተሮች ወይም ደግሞ በትልቁ አሉ፣ ቀጥሎ ደግሞ በትንሹ አሉ። እንግዲህ በዚህ መሰረት እስከ መጨረሻው ሁሎችም እንደዚህ ተጽፈው ይገኛሉ። ስለዚህ ተከታተሉኝ። አሁንም እደግምላችኋለሁ። ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር እነዚህኞቹንም እደግምላችኋለሁ። ኤም ኤን ኦ ፒ ኪው አር ኤስ ቲ
ዩ ዩ ቪ ቪ ደብሊው ደብሊው ኤክስ ኤክስ። አሁንም እነዚህኞቹን እደግምላችኋለሁ። ኤስ ኤስ ቲ ቲ ዩ ዩ ቪ ቪ ደብሊው ደብሊው ኤክስ ኤክስ። መጨረሻዎቹ ደግሞ ዋይ ዋይ ዜድ ዜድ ዋይ ዋይ ዜድ ዜድ። እንግዲህ እንግሊዘኛ ሌተርስ ወይም ደግሞ እንግሊዘኛ ፊደላቶች የምንላቸው ከኤስ ከዜድ ናቸው ማለት ነው። ስለዚህ እነዚህን ይመስላሉ። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።